ሰላም ሰላም ውድና የተከበራችሁ የነገረ ጥበብ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? እኔ እጅግ በጣም ደህና ነኝ። ዛሬም በአንድ ወሳኝ በሆነ ርዕስ ተመልሻለሁ። እንግዲህ የዛሬው ርዕስ ስለ ስንፈተ ወሲብ ነው። እንግዲህ ስንፈተ ወሲብ በብዙ አካባቢዎች ላይ በብዙ እድሜ ክልሎች ላይ በአሁኑ ሰዓት እየተበራከተ እየተስፋፋ የሄደ ችግር ነው። ነገር ግን አውጥቶ ለመናገርም የሚፈራ አይነት ርዕስ ስለሆነ ብዙ ጊዜ ሰዎች እንዲሁ አምቀው እየያዙት ይገኛሉ። እንዲሁም በትዳራቸው ላይ በተለያየ በስነ ልቦናዊ ነገራቸው ላይ ጫና እያደረሰባቸው ነው የሚገኘው የስንፈተ ወሲብ። ወንድ ላይ ብቻ የሚመስላቸውም ብዙ ሰዎች አሉ። በሴቶችም ላይም በወንድም ላይም ይህ ነገር በብዛት ይከሰታል። እንግዲህ ዛሬ የእሱን አይነቶች ነው ይዤላችሁ የመጣሁት። በዛሬው ቪዲዮ አይነቶቹን ብቻ ይዤላችሁ የመጣሁበት ምክንያት እናንተ የትኛው አይነት የስንፈተ ወሲብ እንዳጋጠሙ እንዲያውቁበትና ከዛ ቀጥሎ ሀሳባችሁን በኮሜንት ስር የትኛው እንደሆነ የእናንተ እንድትጽፉልኝ እፈልጋለሁ። ምክንያቱም በቀጣይ መፍትሄ ስሰራ ለየትኛው መስራት እንዳለብኝ እንዲረዳኝ ነው ማለት ነው ይህንንም አድርገው። ስለዚህ ለዛሬ እንግዲህ እያንዳንዱን የወሲብ ወይንም ደግሞ የስንፈተ ወሲብ አይነት ችግሮችን እናያለን ማለት ነው። በድፍኑ ስንፈተ ወሲብ ተብሎ ስለሚታወቅ ነው ዝርዝር አድርጌ ስንት አይነት እንዴት አይነት እንደሆነ እንድታውቁ የፈለኩት። ስለዚህ ውድ የተከበራችሁ የነገረ ጥበብ ቤተሰቦች ነባሮች እንግዲህ ስትጀምሩ ላይክ አድርጋችሁ ጀምሩ፣ ብዙ ሰው ጋር እንዲያደርሰው ማለትም ነው። ምናልባትም ብዙ ሰው ጋር ደረሰው ማለት ለችግሩ መፍትሄ የሚያገኝ ሰው ብዙ ሰው ይኖራል ማለት ነው። እንግዲህ አዳዲስ የሆናችሁ ሰዎች ደግሞ ቻናሉን ሰብስክራይብ አድርጋችሁ ተቀላቀሉ። የተለያዩ መንፈሳዊ መፍትሄዎችን፣ የተለያዩ መድኃኒቶችን እንዲሁም እንደ ተጨማሪ እውቀት የሚያገኙበት ቻናል ነው። የደውል ምልክቱን ነክታችሁ ለቀው ቪዲዮዎች እንዲደርሳችሁ አድርጉ። እንግዲህ በዛሬ ዝርዝሩን በእያንዳንዱ እናያለን ማለት ነው። ስንፈተ ወሲብ ማለት የወንድ ልጅ ብልት ለጾታዊ ግንኙነት ዝግጁ ሳይሆን ሲቀር ወይንም ደግሞ በጾታዊ ግንኙነት ጊዜ ፈጽሞ መቆም ወይም መነሳት ሲያቅተው ስንፈተ ወሲብ ይባላል። እንዲሁም ደግሞ ፈጽሞ መቆም ወይም መነሳት ሲያቅተው ስንፈተ ወሲብ ይባላል። ድክመተ ወሲብ ማለት ደግሞ በጾታዊ ግንኙነት ጊዜ ብልት እየተነሳ መልሶ ሲተኛና ሲልፈሰፈስ ዘር ቶሎ ሲፈስ መልሶ ቶሎ አልነሳ ሲል ድክመተ ወሲብ ይባላል። ይሄ ድክመተ ወሲብ ነው የሚባለው። ስንፈተ ወሲብ ደግሞ በመጀመሪያው ላይ ያልኳችሁ ያስቀመጥኩላችሁ ነው ማለት ነው። ሶስተኛው ደግሞ ብዙ ሰው ላይ ችግር እያመጣ ያለው ጸላኤ ወሲብ ማለትም ወንድም ሆነ ሴት ልጅ አስገድዶና እያስፈራራ በሰው በአራዊት በእንስሳ ተመስሎ የሚደፍር ነገር ሲከሰት ጸላኤ ወሲብ ይባላል። ይህ ርኩስ መንፈስ ክፉ የዓይነ ጥላና የዛር ውላጅ መንፈስ ነው። ነገር ግን መንፈሱ በተለያዩ ነገሮች እየተመሰለ የሰውን ልጅ ሲያሰቃይ ይኖራል። በጸላኤ ወሲብ የተጠቁ ሴቶች ማህፀናቸው አካባቢ፣ እንብርታቸው አካባቢ ከፍተኛ የህመም ስሜት ይሰማቸዋል። በጾታዊ ግንኙነት ጊዜ ያማቸዋል፣ ደስታ የላቸውም። ለወንዶችም ተመሳሳይ ችግር አለው። አልፎ አልፎ ህልመ ሌሊት ማለት በሚያውቁትም በማያውቁትም በባል በዘመድ በቅርብ ጓደኛ በእህት በወንድም በባል በሚስት በአራዊት በእንስሳ እየተመሰለ ሌሊት በህልም እውን በመሰለ መልኩ
የሚፈጸም ጾታዊ ግንኙነት ህልመ ሌሊት ይባላል። እንደውም አንዳንድ ሰዎች ይሄ እንዲህ አይነቱ በህልመ ሌሊት የሚፈጽሙት ወሲብ ከትክክለኛው ወሲብ የበለጠ ያረካናል ብለው ይናገራሉ። ይህ የሚሆንበት ምክንያት መንፈሱ ሲቆጣጠራቸው ነው ማለት ነው። ስለዚህ ውድ ቤተሰቦቼ እንዴት አይነቱ ነው እያስቸገራችሁ ያለው የሚለውን እናንተ በኮሜንት ስር ብትጽፉልኝ ለዛ የሚሆነውን መፍትሄ እኔ ደግሞ በቀጣይ እሰራላችኋለሁ ማለት ነው። እንግዲህ ድክመት ይሁን ጸላኢ ይሁን ህልመ ሌሊት ይሁን ከነዚህ ውስጥ በየትኛው እየተጠቃችሁ እንደሆነ ችግሩ ያለባችሁ ሰዎች በሀሳብ መስጫው ስር ጻፉልኝ። ከዛ እኔ በቀጣይ ደግሞ መፍትሄውን ይዤላችሁ እመጣለሁ ማለት ነው። ቸር ቆዩኝ።